በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህር ጳውሎስ ሞላ የጎዛመን ወረዳ ዋና ጸሐፊ፣ የተከበሩ መምህር ሀብታሙ ቁጥጥርና በጀት የጎዛመን ወረዳ ቁጥጥርና በጀት ዋና ኃላፊ፣ የተከበሩ ወንድማችን መላከ ሕይወት ክርስቲያኑ መኮንን፣ የተከበራችሁ አባቶቻችን፣ ምዕመናንና ምዕመናት፣ ሕፃናት ጭምር እግዚአብሔር ይመስገን። እግዚአብሔር አምላክ ወዶና ፈቅዶ እንደ ኃጢአታችን ሳያጠፋን እንደ በደላችን ሳይቀጣን በቅድስና ቦታ ተገናኝተን ቃሉን እንድንሰማ እንድንዘምር እንድናመሰግን የፈቀደልን ለኖረ ባህር እግዚአብሔር የተመሰገነ ይሁን። አሜን። እልላችሁ እግዚአብሔርን አመስግኑ። ዛሬ የደስታ ቀን ነው ብዬ እላለሁ። ይህ ቤተክርስቲያን ልጆቻችን ዛሬ ያላችሁ ሰዎች እባካችሁ እዛ መሀል ያላችሁ ደወሎች ማድረጎች ወደዚያ እየሄዳችሁ ከአንድ ብቻ አይደለም ማለት ያለበት ፕሮግራም አለው። ለሁሉ የምንዘምርበት ፕሮግራም አለን። የምናመሰግንበት፣ የምናስተምርበት፣ የምንቀድስበት ፕሮግራም ነው ሁሉ መመራት ያለበትና እባካችሁ እዚያ ያላችሁ ሰዎች የገንዘብ ማሰባሰብ ፕሮግራም ስለሆነ ቆዩልኝ። ቤተክርስቲያናችን ለምንጎደው እግዚአብሔር በእውነት ሰው የሰራው ሳይሆን እግዚአብሔር የሰራው ስለሆነ ሰው የሰራው ሳይሆን ሥላሴ ወርዶ በጋድ የሰሩ ስለሆነ ይህ ቤተክርስቲያን እዚህ በመድረሱ የደስታችን መግለጫ ነውና እልላችሁ እግዚአብሔርን አመስግኑልኝ። ዛሬ በእውነት ይህንን ማናችን የአቡነ ገብረ መንፈስ ቅዱስን ገድልና ትሩፋት ነው እየተማማርን ያለ። ቅድም ስንማማር ገዳም እንደወሰዷቸውና የገዳሙ አበምኔት አባ ዘመደ ብርሃን በክብር እንደተቀበላቸው በገዳሙ ውስጥ አዲሳት ብሉያትን የቤተ ክርስቲያን አሉ የሚባሉትን እውቀቶች ወይም ትምህርቶች ተምረው እንዳጠናቀቁ የቅስና እና የድቁና ማዕረግ እንደተቀበሉ የቤተ ክርስቲያን አገልጋይ ታላቅ ካህን አባት እንደነበሩ አባታችን ታላቁ አቡነ ገብረ መንፈስ ቅዱስ ገብረአብ፣ ገብረ ሕይወት፣ ገብረ መንፈስ ቅዱስ ተብለው እንዴት እንደተሰየሙ ያለውን ትምህርት ገብረ መንፈስ ቅዱስ ምድራዊ ምግብ እንዳልተመገቡ ሰማያዊ እንጂ ምድራዊ መጠጥ እንዳልጠጡ የእናታቸውን ጡት እንዳልጠጡ ነገር ግን የመላእክት ምስጋና ለዘላለም ምግባቸው ልብሳቸው ሆኖ ቅዱስ ቅዱስ እያሉ ያመሰግኑ የነበሩ ሰውነታቸው ሥጋቸው አልቆ አጥንታቸው ብቻ እስኪቆጠር ድረስ የነበሩ አባት እንደነበሩ በሰፊው ተመምረናል። ታች ማለት ነው። አሁን የምንማማረው ደግሞ አቡነ ገብረ መንፈስ ቅዱስ በዛ ገዳም ውስጥ እያሉ ሲኖሩ እግዚአብሔር ቀረበና ቃል በቃል አነጋገራቸው ነው የሚለን። እነሱ እየለመኑ በግብፅ ሀገር እየኖሩ ባለበት ወቅትና ጊዜ አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር ቀረበና እነሆ ኃጢአቷ የበዛባት ሰውነቷ በኃጢአት ውስጥ ተጠማልቆ የምትኖር አንድ ታላቅ ሀገር እግዚአብሔር የሚወዳት እግዚአብሔር የሚወዳት ወንጌል የተሰበከላት ይህ ወንጌል ያልተስፋፋባት አባታችን አቡነ ገብረ መንፈስ ቅዱስን ማለት ነው። ገብረ መንፈስ ቅዱስን ሥጋቸውን ነፍሳቸውን እነሆ ራቁትሽን እግዚአብሔር ፊት የምትቆሚበት ጊዜና ሰዓት አለና ጠይቀሽ እያሉ የራሳቸውን ሰውነት ያበረታቱ ነበር ነው የሚለን። እንግዲህ ላይ በሉ ውሃ የጠጡን ሰማያዊ ምስጋና እንደ መላእክት ቅዱስ ቅዱስ እያሉ እያመሰገኑ የሚኖሩ አባት ነበረ። በገዳም ወበአታት ከመ እንስሳ ወአራዊት እንደ እንስሳና እንደ አራዊት ጠጉር ለበሱ እንጂ ምድራዊ ልብስ ያለበሱ አኩት ነበረ ከመሰል አላነሰይ ንብረቱ ከመ መላእክት አኗኗሩ እንደ ሰው ልጅ እየበላ እየጠጣ እየተጋባ እየወለደ ባለም ላይ ኃጢአትን ጽድቅም እየተስማማ እንደሚኖር እንደ ሰው ልጅ አፈጣጠር ሳይሆን እንደ መላእክት ንጽሐ ባህሪ ጠብቀው እንደ መላእክት ቅዱስ ቅዱስ እያሉ እያመሰገኑ በምድር ላይ የኖሩ አባት ናቸው። እንዘይት የዘዱ ሎቱ ከመ አግብርት ግሩማን አናብስት ወአናብርት
እንደ አገልጋይ እንደ ምዕመናን እንደ ሎሌ አናብስትና አራዊት እየታዘዙላቸው ይኖሩ ነበረ። ቃለ ፈጣሪው ጠዋይ በለ ዕረፍት፣ እሱም ያለ ዕረፍት የጌታውን ቃል ይጠራ ነበር ይለናል። እዛ ሆን ቢሉት ታሳረፉልን፣ ሆን ቢሉት ረበሹን እያሉ መልዕክት እየመጣብን ነው። ከዛ የሚሰሙ ከሆነ አሳረፉልን። ተረፈ ያው ከዛ በመቀጠል አቡነ ገብረ መንፈስ ቅዱስ እግዚአብሔር አምላክ መረጣቸውና ወደ ኢትዮጵያ ምድር ሲመጡ ታላቁ አምሳሌ ትስብእት የሆነው ታላቁ መልአክ ቅዱስ ገብርኤል እየመራቸው ስሳ አናብርት፣ ስሳ አናብስት፣ ስሳ አንበሳ፣ ስልሳ ነብር ማለት ነው፣ በእኛ አጠራር ማለት ነው። በእሱ ታጅበው ከግብፅ ምድር አቋርጠው ወደ ኢትዮጵያ ምድር ገቡ ይለናል። ክርስቲያኖ ደስ ይበላችሁ። እግዚአብሔር ምድር እስቲ በአንድ ገገብቻ ለብቻ ነው መሰል የሚማር ናስቲ ማይሄን ድግ አድርጋላቸው። በዛ ማይሰው ማውል ይረክስናል። ባካችሁ አመስግናችኋል በቋንቋችሁ። እግዚአብሔርን ቃል እንስማ እና አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ ምድር መጡና ምድረ ከብድ በሚባል ገዳም ውስጥ አረፉ ይለናል። እና እዚያ ላይ ጀመሩ በየቀኑ በየደቂቃው በየሰዓቱ 700,000 እልፍ የሆኑ አጋንንት እየበተኗቸው ማንንም አባታችን አቡነ ገብረ መንፈስ ቅዱስን ያ ሁሉ ፈተና ታግሰው ለመቶ ዓመታት ያህል ከቆሙበት ሳይቀመጡ ከዘረጉ ሳያጥፉ እጃቸውን ወደ ሰማይ ዘርግተው ሰውነታቸው ሁሉ ሰማያዊ የሆነ ልብስ ምድራዊ ያልሆነ በፀጉር ተከበው እስከሚጸልዩ ድረስ አቡነ ገብረ መንፈስ ቅዱስ ለኢትዮጵያ ምድር ጸልየዋል ይለናል። አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን ሁሉ ነፍሱን ካልማርክልኝ፣ የሰራውን ኃጢአት ሁሉ ይቅር ካላልክልኝ ከወደቅኩበት አልነሳም፣ ከቆምኩበት አልቀመጥም።